መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ራሱ ነው። ለመንፈስ ቅዱስ ሲሰገድ በመጽሐፍ ቅዱስ አናይም። አምላክ ከሆነ ለምን አልተሰገደለትም? አምልኮን በተመለከተ አምልኮ እግዚአብሔር ነው የሚቀበለው። እግዚአብሔር ይቀበላል ስንል መንፈስ ቅዱስን የሚያገል አይደለም የሚሆነው። መንፈስ ቅዱስ ከማን ነው የሚሰርጸው ወይም የሚወጣው? እዚህ ላይ ያው ምስራቃውያን ምዕራባውያን ይከፋፈላሉ። ምስራቃውያን ምንድነው የሚሉት? አንድ ሰው የምስራቃውያኑን አመለካከት ቢቀበል፣ ሌላ ሰው ደግሞ የምዕራባውያኑን አመለካከት ቢቀበል ነገረ ድህነታችን ላይ አፌክት ያደርጋል? ፈጽሞ። መንፈስ ቅዱስን መስደብ ማለት ምን ማለት ነው? ኦንሊ ወደ እግዚአብሔር የምትቀርብበትን መንገድ እሱን ራሱን ሪጀክት ካደረግከው ሌላ መግቢያ መንገድም የለም። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ቲዮሎጂ ክላሳችን እነሆ ተጀምሯል። ዛሬ እንግዲህ የመጀመሪያው ትምህርታችን የሚሆነው እንደነገርኳችሁ በትምህርተ መንፈስ ቅዱስ ዙሪያ ይሆናል፣ ወይም በኒውማቶሎጂ። በዚህ ርዕሰ ጉዳይ ላይ ደግሞ ተጋባዥ መምህራችን ዛሬ አክሊሉ ኩማ ይሆናል። በዚህ በስነ መለኮቱ ረገድ እና ኒውማቶሎጂን በተመለከተ እንግዲህ ለዚህ ርዕስ በጥሩ ሁኔታ የሚያስተምረን ሰው ስለሆነ እሱን ጋብዤላችኋለሁ። የኔም ደግሞ ያው መምህሬም ነው። ቲዮሎጂ ክላስ አስተምሮኛል። አስቸጋሪ ተማሪ ነኝ እንዴ? እስቲ ትንሽ ስለ ራስ ነገር ለሚሰሙ ሰዎች። እሺ፣ አክሊሉ ባላለሁ ያው የማገለግለው ጉባኤ እግዚአብሔር ቤተክርስቲያን ነው። ሲምስ ኦፍ ጎድ ቸርች ነው የማገለግለው እና ስፔሲፊክሊ ደግሞ ባይብል ኮሌጁ ላይ ነው ያለሁት። ባይብል ኮሌጁ ፕሪንሲፓል ነኝ፣ አስተማሪ ነኝ። ግን ያው አሁን አመራር ላይና ማስተማር ሁለቱን አድርጌ ነው እንትን ምለው። ብዙን የቆየሁት አስተማሪ ሁኜ መጽሐፍ ቅዱስ ትምህርት ቤት ወደ 15 ዓመት እንደዛ ነው የቆየሁት። ባለትዳር ነኝ፣ 4 ልጆች አባት ነኝ። በጣም ደስ ይላል። ትንሽ እስቲ የተማርኩን ብትነግረኝ ደስ ይለኛል። ምክንያቱም ያው ቲዮሎጂ ነው የምናስተላልፈውና የሚያስተምረን ሰው ምን አይነት ባክግራውንድ አለው የሚለውን ሰው ማወቅ ስለሚፈልግ ትንሽ ነገር ብትለን። በዛም መጽሐፍም አለ፣ ዮሐንስ ወንጌል አስተንትኖ ትንሽ ነገር በለ። እንግዲህ ትምህርት ሴኩለር መጀመሪያ የእንግሊዝኛ ዲግሪ አለኝ ጅማ ዩኒቨርሲቲ መጀመሪያ፣ እንደዛ ነው። ከዛ ግን ወደ ቴዎሎጂ ነው የዞርኩት። ከዛ ቴዎሎጂ ቢኤ ተምሬያለሁ። ከዛ ኢገስት ደግሞ ኤምኤ ቢቲኤስ የሚባል ፕሮግራም አለ፣ ማስተርስ ኦፍ ቢብሊካል ኤንድ ቴዎሎጂካል ስተዲስ የሚባል ማለት ነው እሱና እዛው ኢገስት ኤምቲኤች ደግሞ ተምሬያለሁ። ከዛኛ ያለንበት የኤቢሲ ደግሞ ግሎባል ዩኒቨርሲቲ የሚባል አለ፣ እዛ ኤምዲቭ ደግሞ ተምሬያለሁ። አሁን ኦልሞስት ፒኤችዲ በመጨረሻው አካባቢ ገደማ ነኝ ያለሁት። ዌስት አፍሪካ ነው ትምህርት ቤቱ። ፍልስፍና አዲስ አበባ ዩኒቨርሲቲ ማስተርስ እማራለሁ። ስለሞል ዝም ብሎ ለመዝናናት ነው ማለት እሱ እንደዛ ነገር ነው። እንግዲህ በጣም ደስ ይላል። ስለዚህ ትክክለኛ ሰው ነው የመረጥኩት። በጣም ትክክለኛ ሰው ነው የመረጥኩትና አዎ፣ ምክንያቱም ያው በሆነ ርዕሰ ጉዳይ ላይ በደንብ ጊዜ የወሰደ ያጠና ሰው ሲያስተምር ሲናገር ለሚሰማው ሰው መታነጫ ይሆናልና ከዛ አንፃር ስለሆነ ነው። እንግዲህ እናንተ ባለፈው በሰራሁላችሁ ቪዲዮ ትምህርተ መንፈስ ቅዱስን በተመለከተ ያስቀመጣችሁት ብዙ ጥያቄዎች ነበሩና እነዛን ጥያቄዎች ሰብስቤ ወደ 22 ጥያቄ ነው እንግዲህ ያዘጋጀሁት። ከናንተ የመጣ ጥያቄ ነው። በመጀመሪያ ክፍል መንፈስ ቅዱስን በተመለከተ፣ ሁለተኛው ክፍላችን ደግሞ የሚሆነው መንፈስ ቅዱስና አማኙን በተመለከተ ይሆናል ማለት ነው። ስለዚህ መጀመሪያ ከመንፈስ ቅዱስ ማን ነው ከሚለው ብንጀምር ጥሩ ነው። እንደው አጠር ያለ ነገር ያው የሚቀጥሉ ጥያቄዎች እያብራሩት ስለሚመጡ መንፈስ ቅዱስ ማን ነው የሚለው እንደው ኢሴንሻል ምንለው ነገር አንደኛ መንፈስ ቅዱስ እግዚአብሔር ራሱ ነው። እግዚአብሔራዊ ማንነት ስለሆነ ማንነቱ ኢሴንሻል ማንነቱ ግን ያው ክርስቲያናዊ መረዳት እግዚአብሔር ብለን ስንል ደግሞ እግዚአብሔር ራሱን የገለጠበት መንገድ በሶስት አካላት ነው የገለጠበት። በመገለጥ ታሪክ ውስጥ ያንን በደንብ አይተናል እና ከዛ አንጻር መንፈስ ቅዱስ ተርድ ፐርሰን ብለን ምንለው ነው። ተርድ ፐርሰን ሲባል ያው ሶስተኛ ደረጃ ማውጣታችን ሳይሆን በመገለጥ ሂደት ውስጥ በሶስተኛ ደረጃ የተገለጠው የመጣው መለኮታዊ አካል ማለት ነው። እንደዛ ማለታችን ነው። ሰው እግዚአብሔር ነው። እግዚአብሔር ደግሞ በሶስት አካላት ማኒፌስት ያደረገ ስለሆነ በመገለጥ ውስጥ ሶስተኛው ብለን የምንጠራው የመለኮታዊ ማንነት ያለው ፐርሰን ነው። ኦኬ። ስለዚህ መንፈስ ቅዱስ ስንል
አምላክ ነው እያልን ነው። ኤግዛክትሊ አይደል? አምላክ ነው እያልን ነው። በኋላ ላይ እንግዲህ ጥያቄዎች አሉ። በተለይ መንፈስ ቅዱስን ኃይል ብቻ አድርጎ የሚያስቡ ስላሉ መንፈስ ቅዱስ ፐርሰን ነው፣ አምላክ ነው እያልን ነው። ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ እንግዲህ ቲዮሎጂ ክላስ ስለሆነ ርዕሳችን ክላስሩም ውስጥ እንግዲህ ተማሪዎች እጃቸውን እያወጡ ጥያቄ የሚጠይቁት አይደል? ስለዚህ በዛ አይነት መንገድ ልጠይቀ። ትዕግስት የምትባል ተማሪ እጇን አውጥታለች። መንፈስ ቅዱስ አካል አለ ወይ የሚል ነው። አካል ስትል ምን ማለት ነው? አሁን በአማርኛ አካል የሚባለው ነገር እንግዲህ አሁን በእንግሊዝኛም ቦዲ የሚባል ከሆነ ይህ አይነት ግዙፉ አካል ከሆነ ኦፍ ኮርስ ያንን ጌታችን ኢየሱስ ክርስቶስ ብቻ ነው ከትስብእት ወይም ሰብአዊ ማንነትን የነሳው። እንደዛ ከሆነ እንደዚህ አይነት ፊዚካል ቦዲ የለውም። ነገር ግን ፐርሰን እያለችን ከሆነ አካል የሚለውን ቋንቋ ፐርሰን ብለን ልንተረጉመው እንችላለን። ደግሞም እንደዛም ነው አይ ቲንክ መተርጎም ያለበት። እና ፐርሰን ከሆነ ኦፍ ኮርስ ዲስቲንክት የሆነ አብ አይደለ፣ መንፈስ ወልድ አይደለ፣ ራሱ ዲስቲንክት የሆነ ምንም እንኳን በመለኮታዊ ማንነት አንድ ማንነትን የሚካፈል ቢሆንም ነገር ግን ደግሞ ዲስቲንክት የሆነ ፐርሰንነት አለው። ፐርሰንነት ራሱ ምን ማለት ነው የሚለው ማብራራት የሚፈልግም ማለት ነው። ሶ ኢን ዳት ሴንስ ከሆነ በዛ ከሆነ ጥያቄው ኦፍ ኮርስ እኔ ባይ አካል ነው። ለዛ ነው ጌታ እኔ እሱ እያለ የሚናገረው ሰው አካል ነው ኦፍ ኮርስ። ስለዚህ እንደኛ ስጋና አጥንት ያለው እያልን ሳይሆን እኔ ብሎ የሚናገር ከወልድ የተለየ እያልን ነው። በጣም ጥሩ። ሶስተኛው እንግዲህ እጁን ያነሳው ተማሪያችን ምንተስኖት ይባላል። ምንተስኖት ደግሞ ምን ይለናል? መንፈስ ቅዱስ በግሪኩ የተገለጸበት ቃል የጉዝ ነው። ስለዚህ መንፈስ ቅዱስ ማንነት የለውም፣ ከአብ አፍ የሚወጣ እስትንፋስ ብቻ ነው ማለት እንችላለን ወይ? ያው ቃላቶች ምን አላቸው? ጾታ አላቸው። ማስኩሊን ወይም ተባዕት፣ አንስታይ እና ጉዝ ጾታ ብለን እንላለን። እና ቃላቶች እንደዛ አላቸው። ግን ይህ ጾታ ግራማቲካል ጀንደር ነው የምንለው። ማለት ለግራመር ያስፈልጋል። ግራመር ስንሰራ ያስፈልገናል። ቴዎሎጂካሊ ግን ይህንን ግራማቲካል ጀንደር አናመጣውም። ምሳሌ ለመስጠት ለምሳሌ እግዚአብሔር ግራማቲካሊ በግሪክ ቴዎስ ማለት ማስኩሊን ነው፣ ወንድ ነው፣ ተባዕት ነው። ግን ድንጋይም ደግሞ እንደዛ ነው፣ ሊቶስ ማለት እንትን ማለት ነው። እና ዩሲ ይሄ በእንትን የምታመጣው አይደለም። ይሄ አሳይንስ ወይ ምድር ደግሞ ጌይ ይላል አሁን በግሪክ ሴት ማለት ነው። ሶ ይሄን ግራማቲካል ጀንደር ቴዎሎጂካሊ አናሊሲስ የምትሰራው አይደለም። ራሱ መንፈስ ቅዱስ በሌላ ቦታ ላይ ፓራክሌቶስ ይባላል። በማስኩሊን ደግሞ ይጠራል። ዴርፎር ይሄ ግራማቲካል ጀንደርን ቴዎሎጂካሊ ምንም አይነት ኢምፕሊኬሽን ኦልሞስት የለውም ማለት ይችላል። ወደዛ ልትለጠጠው የምትችለው አይደለም። በጣም በርካታ ምሳሌዎች አሉ። የግሪክን ቃላት ካየ ኦልሞስት ሁሉም ጀንደር ስላላቸው ማለት ነው። ሰው ግራማቲካል ጀንደር ለግራመር ብቻ የሚጠቅም እንጂ እሱን ወስደኸው ቴዎሎጂካል ትንተና ውስጥ የምትከተው አይሆንም ማለት ነው። ስለዚህ እስትንፋስ የሚለውስ ከአብ አፍ የሚወጣ እስትንፋስ ብቻ ነው የሚለው አስተሳሰብ ምንድን ነው? ቃሉ ነው። ይሄ አሁን መንፈስ የሚለው ቃል በጣም ሰፋ ያለ ትርጓሜ ነው ያለው። በሂብሩ ሩሃ ማለት ነው፣ በግሪክ ደግሞ ኑማ ማለት ነው እንደምታውቀው። እና ሩሃ የሚለው ቃል በተለያየ አውድ ውስጥ የተለያየ ትርጓሜ ይሰጠዋል። እስትንፋስ ሊሆን ይችላል፣ ትክክል ነው። ንፋስም ሊሆን ይችላል፣ ትክክል ነው። ከዛ ደግሞ መንፈስም ይሆናል። መንፈስ ደግሞ ሲሆን የእግዚአብሔር መንፈስም ይሆናል። አንዳንድ ጊዜ የእግዚአብሔር መንፈስ ይለዋል። ልክ አሁን ዘፍጥረት ላይ እንደምትመለከተው ማለት ነው። የጌታ መንፈስ ብሎ እንደሚናገረው እንደዛ ሊለው ይችላል። ግን የሰውም ደግሞ ሲሆን ሰውን ቪቪፋይ የሚያደርገው መንፈስም ሲሆን ራሱ ቃሉ ተመሳሳይ ነው፣ አይለወጥም። አጋንንቶችም ሲሆኑ ራሱ ሩሃ ነው የሚሆነው። ወይ በግሪክም እንደዛ ነው የሚሆነው። ሰውም አንድ ቃል ነው። ሴማንቲክ ሬንጁ የትርጉም ብዛቱ ብዙ ነው። ስለዚህ በጣም በዚህ በኒማቶሎጂ ውስጥ አንድ አስቸጋሪ የሚያደርገው ነገር እሱ ነው። አውዱን እየለየህ በየአውዱ ይችን አንድን ቃል እዚህ ጋር እስትንፋስ ናት፣ እዚህ ጋር ነፋስ፣ እዚህ ጋር እግዚአብሔር መንፈስ ዲቫይን ስፒሪት ናት፣ እዚህ ጋር ሂውመን ስፒሪት ናት፣ እዚህ ጋር ደግሞ በእርግጥ አውዱ በጣም ይረዳል፣ በብዙ መንገድ ይረዳል። ግን አንዳንድ ጊዜ ክሊር የማይሆንበት ጊዜ አለ እና እንዲሁም በቤተክርስቲያን ታሪክ ውስጥ ክሊር ስለማይሆን ነፋስ የሚለውን መንፈስ ቅዱስ እየተባለ እየተነበበ ለውዝግብ ራሱ የዳረገባቸው ጊዜያቶች አሉ። ዴርፎር ቃሉ አንድ ነው ማለት ትርጓሜ ሁሉ ጊዜ አንድ ነው ማለት አይደለም። አንዷ ሩሃ ዲቫይን ስፒሪትም እንትንም ትሆናለች። ዘፍጥረት ላይ ለምሳሌ የሰውን መፍጠር ሲናገር እፍ አለበት ይላል። እሱ ደግሞ ሌላ ቃል ደግሞ ይሆናል።
እሱ ደግሞ ንሽማት ይሆናል። እሱን ቃል ሌላ ቦታ ላይ ለምሳሌ እስትንፋስ ያለበትን በሙሉ ጠርጌ አስወግዳለሁ ይላል፣ ንሽማት ያለበትን ይላል። እና እሱ ደግሞ ሩሃም አይደለም እስኪ ጭራሹ ንሽማት ተብሎ ይጠራል። ዴርፎር ስለዚህ እነሱ አውዶች ላይ ፐርሰኑን አይደለም የሚያሳይ ፐርሰኑ አይደለም የሚያሳይ ዴርፎር አሁን በአንደኛው ያጥኙ ስራ መጽሐፍ ቅዱስ የሚያጠናው ስራ ኑማ የምትል ቃል ስላገኘ ዘሎ ኑማ ማለት ብሎ አይደለም የሚለው ማለት ነው። በምን አውድ ውስጥ ነው ያለው? ለምሳሌ ሚስሊዲንግ ነው። አሁን ገላትያን ብትመለከት የስጋና የመንፈስ ብሎ ይናገራል። እና እዛ ላይ ካልተጠነቀቅ መንፈስ ሲል አንተ ውስጥ ያለ ስጋና መንፈስ ነው ባትል እያደረገ ያለው ወይስ ደግሞ በመንፈስ ቅዱስ የተቀበልከው አዲሱ ህይወትህና አሮጌው ማንነት ነው መንፈስ የሚለው ቃል ራሱ ኑማ ስለሆነ መንፈስ ቅዱስም የኔም መንፈስ ብለህ ልተረጉመው ትችላለህ። እና ኬርፉሊ ነገሩን መለየት በተለይ አዲስ ኪዳን ላይ በጣም ብዙ ውዝግብ ያለው በዛ ነው። ኮንቴክስቱን አይቶ እቺን ቃል ዲቫይን ስፒሪት ናት፣ እቺ ደግሞ ዲቫይን ስፒሪት አይደለችም። በተለይ ደግሞ ሂውማን ስፒሪት ሲሆን ብዙ ጊዜ የማምታታት ነገር ስላለው ማለት ነው። ያ እንደዛ ምናልባት እዚህ መጽሐፈ ኢዮብ ላይ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ የአምላክ እስትንፋስ ህይወትን ሰጠኝ የሚል ቃል አለ። እና የአምላክ እስትንፋስ ሲል ከፐርሰን ሁሉ ጋር ሊገናኝ ይችላል ነው? ቅድም ካልከኝ ከዘፍጥረቱ ሐሳብ ጋር ሊገናኝ ይችላል? እቺ አሁን ከዘፍጥረቱ ሐሳብ ጋር ሞር ላይክሊ የሚገናኘው ምንድነው የሚሆነው መሰለ? ዘፍጥረት ላይ ስትሄድ ሰው በሰው ውስጥ የገባውና ሰውን ሕያው ያደረገውን ንሽማት ያለውን ቃል ዘፍጥረት ጸሐፊ ሰው ውስጥ የገባውንና ሕያው ያደረገውን ሕያው ነፍስ ያደረገውን እሱን ነገር ከእግዚአብሔር የተቀበለው እሱን ነገር ንሽማት እንዳለው ሁሉ እሷን ቃል የኢዮብ ጸሐፊ ብቻ አይደለም ሌሎቹንም አንዳንድ ጊዜ ብሬዝ ይሉታል፣ እስትንፋስ ብለው ይጠሩታል። እና ቃላቶቹ ተቀራራቢ ስለሆኑ ናቸው። እሱ ዲቫይን ስፒሪት አይደለም። እሱ ዲቫይን ስፒሪት አይደለም እንዳልኩ ዲቫይን ስፒሪት በደምሳሳው እንደው እንዲህ አይነት ነገር መናገር በርግጥ ብዙ አይረዳም። ነገር ግን በብሉይ ኪዳን ወደ 400 ጊዜ ይሄ ሩሃ የሚል ቃል መጥቷል። አዲስ ኪዳን ወደ 400 ጊዜ ነው የመጣው ብለህ ማለት ትችላለህ። በደምሳሳው በብሉይ ኪዳን ከ400 ኦልሞስት ምን ልበልህ 100 ልበልህ እንደው በደምሳሳው አሁን 100 ነው ዲቫይን ስፒሪት በሚል ትርጓሜ የሚመጣው። የተረፈው 300 እስትንፋስ ንፋስ ምናምን በማለት ነው የሚመጣው። በእነዚህ ባልኩ ሌሎች ትርጓሜዎች ናቸው ወይ መንፈስ መናፍስት ምናምን በሚል ነው የሚመጣው። አዲስ ኪዳን ላይ ደግሞ ነገሩ ይገለበጣል። ከ400 ምናልባት 300 ኦከረንስ ዲቫይን ስፒሪት ነው የሚሆነው። because የአዲስ ኪዳን የመንፈስ ቅዱስም ዘመን ስለሆነ መንፈስ ቅዱስ የዲቫይን ትርጓሜው ቃሉ አንድ ነው፣ ኑማ ነው። ነገር ግን በጣም በብዙ አውዶች ውስጥ ፐርሰኑ ነው የሚነሳው እና እንዲህ አይነት ነገር አለው። ያው ባጭሩ ይሄው መቼስ እያንዳንዱን አውድ የመደበ መናገር አንችልም፣ ግን አጥኙ ምን መሆን አለበት? ኬርፉሊ ፐርሰኑን ነው ወይ ደግሞ ይሄ ቃል ሌላም ትርጓሜ ስላለው እንዲህ ቢሆንስ ብሎ ሊል ይገባል ማለት ነው። በጣም አሪፍ ጥሩ ማብራሪያ ነው ብዬ አስባለሁ። ስለዚህ መጽሐፍ ቅዱሳችን ስናጠና መንፈስ የሚለውን ቃል ስናገኝ እንዳውዱ መተርጎም አለብን የሚል ነው። እሺ አራተኛው እንግዲህ ጠያቂያችን ፒተር እጁን አንስቷል። መንፈስ ቅዱስ እግዚአብሔር ከሆነ ለምን ከራሱ አይናገርም ተባለ የሚል ሐሳብ አንስቷል። ምናልባት ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለውን ቃል መሰለ የሚጠቅስልን ምን ይላል? እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል የሚለውን ጥቅስ እንግዲህ ዋቢ አድርጎ መሰለኝ አምላክ ከሆነ ለምንድን ነው ከራሱ የማይናገረው? ይሄ እንግዲህ አሁን በፐርሰን ስንል አንድም ፐርሰኖችን የሚለያቸው ዲስቲንክት የሚያደርጋቸው ይሄ ፐርሰን የምንለው እንግዲህ ሪሌሽናሊ ነው ነገሩን ኢንዲቪዥዋል እንደማለት አይደለም። ልክ እኔና እንዳንተ እንደምንለያይ የተለያየ ኢንዲቪዥዋል እያልን ሳይሆን ሪሌሽናሊ አብ ከወልድ ከመንፈስ ቅዱስ ጋር ያለውን ሪሌሽንሺፕ ነው ፐርሰን እያልን የለየን ያለ ነው እንጂ አንድ ህላዊ መለኮታዊ ህላዊ እንደሚካፈለው ያው እናውቃለን። እና አንድም የፐርሰንነት መገለጫ በዚህ በመገለጥ ታሪክ ውስጥ ያየነው ምንድነው? የሚወስዱት መለኮታዊ ግብርም ነው። ለምሳሌ በዛ ግብር በመለኮታዊ ግብር አንዳንድ ጊዜ በአንዱ ለምሳሌ በፍጥረት ሊሆን ይችላል ሶስቱም ሊሳተፉበት ይችላሉ፣ ወይም በሌላ በድህነትም ሶስቱም ሊሳተፉበት ይችላሉ። ስትሪክትሊ ግን ስንመለከተው በድህነት ውስጥ የሚወስዱት ግብር ይለያቸዋል። ግልጹ ለምሳሌ እግዚአብሔር አብ በስጋ አይለብስም ወይም ደግሞ መስቀል በትስጉት አያልፍም፣ በመስቀልም ደግሞ አይውልም። ልክ እንደዛው መንፈስ ቅዱስም የሚወስደው ግብር አለ። አብይ ግብሩ ምንድነው?
በኢየሱስ ክርስቶስ የተከናወነውን ድህነትን ለአካሉ ለቤተ ክርስቲያን መስጠት ነው። therefore what is already accomplished through Jesus በኢየሱስ ክርስቶስ አማካኝነት እንግዲህ እግዚአብሔር ልጁን ልኮ በልጁ አማካኝነት የተከናወነውን ህይወት ብትል ስጦታ ብትል እነዚህን ምን ማድረግ ነው ለአካሉ ማድረስ ነው። therefore ከራሱ አይደለም ኦሪጂኔት የሚያደርገው ከማን ነው የሚሆነው ማለት ነው እግዚአብሔር ነው። እግዚአብሔር በልጁ የሰራውን መስጠት ስለሆነ ግብሩ በዛ ምክንያት ነው ከራሱ አይደለም ብሎ የሚናገረው። ምክንያቱም ሶስቱም እኔ በአካላት የየራሳቸው የሆነ የድህነት እቅድ አይደለም ያላቸው አንድ የድህነት እቅድ ነው ያለው። የዛ ድህነት እቅድ ውስጥ መንፈስ ቅዱስ የሚወስደው ድርሻ ሚናው በወልድ የተከናወነውን ድል አምጥቶ ለኛ ኤክስኪዩቲቭ ነው አዳይ ነው እና እንደዛ ማለት ነው እንጂ በመለኮታዊ ማንነቱ ከሆነማ አምላክነቱ። በጣም አሪፍ። እሺ አምስተኛ ጥያቄያችን ማራናታ የተሰኘ አካውንት ያለው ለመንፈስ ቅዱስ ሲሰገድ በመጽሐፍ ቅዱስ አናይም፣ አምላክ ከሆነ ለምን አልተሰገደለትም የሚል ጥያቄ አንስቷል ወይም አንስታለች። ማራናታ የሚለው ስም አሻሚ ስለሆነ ኦፍ ኮርስ አሁን ያው መሰረታዊው ነገር ስለ እግዚአብሔር ያለን ክርስቲያናዊ መረዳት ነው። የትኛውም አሁን ኖርማሊ አምልኮ ለእግዚአብሔር የምንሰጠው አምልኮ በሙሉ ከፋፍለን አይደለም የምንሰጠው። ልክ አሁን በአምልኮ በስግደት እና እንደዚህ አይነት ነገሮችን ስታደርግ አንዱ ብቻውን የሚወስደው አይደለም የሚሆነው። therefore ለእግዚአብሔር በሚሰገድበት ጊዜ በሙሉ ለእግዚአብሔር በሚሰግድበት ጊዜ በሙሉ ያ ስግደት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይቀበሉታል። therefore አሁን እንደው ዝም ብለህ በመጽሐፍ ቅዱስ ታሪክ ውስጥ ሂደ ለጌታችን ለኢየሱስ ክርስቶስ እዚህ ጋር ተሰግዷል ለእግዚአብሔር አብ እንደዚህ ብሏል ብለህ ስቶሪ ፈልገህ የማግኘት ጉዳይ ካልሆነ በስተቀር የትኛውም አይነት የአምልኮ ስራ ወይም አምልኮ እግዚአብሔር ራሱ ነው የሚቀበለው። therefore the spirit is a direct recipient ነው ብለን ማለት እንችላለን። so አንድም አምልኮን በተመለከተ አምልኮ እግዚአብሔር ነው የሚቀበለው። እግዚአብሔር ይቀበላል ስንል መንፈስ ቅዱስን የሚያገል አይደለም የሚሆነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ላይ ብለን የምናስበው ነው የሚሆነው። ሬፈረንሶቹ ፕሮባብሊ ሬር ሊሆኑ ይችላሉ። አዲስ ኪዳን ውስጥ ያው በድህነት የሚወስደውም ድርሻ ያ ስላይደለ ነው። በእርግጥ ያ እንደዛ እንበለው። ምናልባት በኋላ እንግዲህ ክላሪፋይ ካደረግነው አላቅም። ምናልባት አሁን አንዳንዴ ምን አይነት ችግሮች ያለው መሰለ ሰው ወይም ሲያመሰግን ወይም ደግሞ ሲጸልይ አሁን እግዚአብሔር ሲል ማይንዱ ላይ የሚያስበው ጊዜ አብን ያስባል እና ወልድና መንፈስ ቅዱስ የሆነ እንደተቀየሙት የሚያስብ ሰው አለ ማለት ወይም ሲሰግድ በቃ ይሄ ለአብ ነው ይሄኛው ለወልድ ነው ካላለ በስተቀር ለእግዚአብሔር ብሎ ሲሰግድ አንድ ምንነት ስለሆነ ያለው ለሶስቱም አካላት እየሰገደ እንደሆነ ብዙ አያስብ። ኤግዛክትሊ እሱ ችግር ይመስለኛል። የሱ ችግር ነው። እኔም የምጠረጥረው እሱ ነው። የሱ ችግር ነው የሚሆነው። ሶ እንዳልኩ መሰረታዊ ነገሩ እግዚአብሔር ላይ ያለን መረዳትን ማስተካከል ነው። እሱን ስናስተካከል ዞሮ ዞሮ አንድ እግዚአብሔር የሚለው መረዳት አለብን። በሶስት አካላትን ቢገለጥ ግን እግዚአብሔር በማንነቱም አንድ ነው። ሊሰራ ባለው በሚሰራውም ስራ ምንም እንኳን መለኮታዊ አካላቶቹ የሚወስዱት ድርሻ የተለየ ቢሆንም የተነጠለና ኢንዲፔንደንት ከሌላው ጋር የማይገናኝ ማለት አይደለም። ተጋጥሞ አንድን ዓላማ ነው የሚያሳካው። therefore ግቡ አንድ ነው የሚሆነው። በአምልኮም ለእግዚአብሔር ስንቀርብ ተቀባዩ ራሱ እግዚአብሔር ነው ስንል መንፈስ ቅዱስም ይጨምራል። በጣም አሪፍ። እሺ ወደ ስድስተኛው ጥያቄያችን እንምጣ። እንግዲህ ይሄ በቤተክርስቲያን ታሪክ ውስጥ ክፍፍል የፈጠረ ጥያቄ ነው። መንፈስ ቅዱስ ከማን ነው የሚሰርጸው ወይም የሚወጣው? መውጣት ስንል ምን ማለታችን ነው? ይሄ ቃል ሁለት ነገር ነው። አንደኛ መጽሐፍ ቅዱሳዊ መሰረት አለው። መውጣት ስንል ወልድን በተመለከተ ገነሲስ የሚል ቃል ነው ያለው ወይም ደግሞ አላህ ተወለደ ተወላዲ ብለን ነው የምንለው ስለ ወልድ ሲናገር እና እሱ ቃል አለ። መንፈስ ቅዱስን በተመለከተ ያለው ቃል ለወልድ አይሰጥም። ለምሳሌ አይ ቲንክ ዮሐንስ 15 ላይ ይመስለኛል። ዮሐንስ 15 ላይ ስለሱ የሚናገረው ይሄ ወጣ ብለን የምናገረው ቃል ኤክፕሮሳይን ወይም ኤክፕሮሲስ የሚል ቃል ነው ወይም ፕሮስታ የሚልም ቃል ነው። እሱ ቃል ምን ማለት ነው? ከሆነ አንድ ምንጭ ጎይንግ ፎርዝ ማለት ነው። ልክ አሁን ከዚህ ቤት ልክ እንደመሄድ ከዚህ ቤት እንደመውጣት እንደማለት ነው እና እሷ ቃል ከአብ ዘንድ የሚወጣው የሚለው ቃል ለወልድ የምትጠቀምበትም ቃል አይደለም። ለመንፈስ ቅዱስ ብቻ ያለ ነው። therefore ይሄ ሰረጸ የሚለው ቃል መጽሐፍ ቅዱሳዊ መሰረት አለው ልልህ ነው። መጽሐፍ ቅዱሳዊ መሰረት አለው። መጽሐፍ ቃሏ ራሷ አለች፣ ዲስቲንክት ናት። ለመንፈስ ቅዱስ ትሰጣለች።
ለወልድ ግን አትሰጥም። ስለዚህ ወልድን በተመለከተ ተወላዲ ብለን የምንናገረው እና ኖርማሊ አብን የተወለደ አይደለ ነው። ኦፍ ኮርስ ሶ አግኔሲስ ነው የሚሉት ወይም ያልተወለደ እንደማለት ነው። ወልድን ደግሞ ገነሲስ ነው የሚሉት ወይም ይሄ ጂኒኦሎጂ ምናምን የሚለው የእንግሊዝኛ ቃል ከዛ ነው የሚመጣው። ገናኦ ከሚል ቃል የሚል ቨርቭም ነው። therefore ለወልድን ተወላዲ ብለን እንላለን። ተወላዲ ነው፣ ልጅነት ነው። ደግሞ መለኮታዊ ግብሩ ማን ነው? በፐርሰኑ ደግሞ የሚወስደውም ግብር እሱ ነው። ምን አይነት ግብር ነው የሚወስደው? ልጅ ሆኖ ብዙሃንን ልጆችን ለአብ ማቅረብ ነው ስራው። ከዛም ጋር አብሮ የሚያያዝ ነው። ከማንነቱም ጋር አብሮ ይያያዛል። ደግሞ በፐርሰኑ ደግሞ የሚወስደውንም ግብር አብሮ የሚጨምር ነው። መንፈስ ቅዱስን በተመለከተ ይሄን እንግዲህ ያልኩ ኤክ ማለት መውጣት ነው። ስለዚህ ቃሉ አለ። ቴዎሎጂካሊ ትርጓሜው ምንድን ነው? ቴዎሎጂካሊ እሱን ሜንቴን ይደረጋል ወይም ትኩረት ይሰጠዋል ማለት ነው። ከአብ ጋር ያላቸውን ሪሌሽንሺፕ እንዴት አድርገን ነው የምንገልጠው ወደሚል ይመጣል ማለት ነው። ወልድንና መንፈስ ቅዱስን ከአብ ጋር ያላቸውን ግንኙነት እንዴት አድርገን ነው የምንገልጠው ወደሚል ይመጣል። እዚህ ላይ ያው ምስራቃውያን ምዕራባውያን ይከፋፈላሉ። ምስራቃውያን ምንድነው የሚሉት? ምንጭነትን ለአብ ነው የሚሰጡት። ምንጭነትን ለአብ ነው የሚሰጡት ሲሉ እንግዲህ አሁን ምንጭነትን ኮዝን ለአብ ይሰጣሉ። ምን ማለት ነው? ከአብ ነው የሚወጡት። እንዴት ነው የሚወጡት? ይሄ ምንጭ ነው ስንል እንደው አብ ኮዝ አደረጋቸው ቀደማቸው ምናምን ማለት አይደለም። በእነሱ ዘላለማዊ ምንጭነትንና ዘላለማዊ ልጅነትን ብለው ይሄ ዘላለማዊ ውልደትንና ብለው ይሉታል። therefore መቀዳደም የሌለበት የማንነት እኩልነት ያለበት ግን የአብ ምንጭነት በተለይ በምስራቃውያን ስል ምን ማለት ነው? በተለይ ካፖዴሽን አባቶች ብለን የምንላቸው ጎርጎሪ ኦፍ ኒሳ እና ወንድሙ ደግሞ ባሲል የምንላቸው ማለት ነው። እነሱ በዚህ መልክ ነው ፕሮሲድ አደረገ ማለት ነው። ወጣ ማለት ነው። ሊትራሊ እንግዲህ ወጣ ማለት ነው። ወጣን በሁለት መንገድ ልንመለከተው እንችላለን። አንድም እንግዲህ ከአብ ጋር ያለው ሪሌሽንሺፕ እንዴት ነው ሲባል አብ ምንጩ የሆነና እሱ ከሱ ወጣ ለማለት ነው። whatever that means። ሁለተኛው ግን ተላከም እንደማለት ነው። መላኩን ሚሽኑን ሚሲዮሎጂካሊም የምትመለከተው ነው የሚሆነው። ስለዚህ በመለኮታዊ ማንነቱ የሚወስደው ግብር መላኩን አስመልክቶም ፕሮሲድ ወጣ የሚለውን እንጠቀማለን። ግን በማንነቱም በተመለከተ ምንም እንኳን አብ ኮዝ አደረገው ባንልም ቀደመውም በጊዜ ቀድሞ ከሰተውም አመጣውም ባንልም ግን ይሄን ቋንቋ እንጠቀማ ከአብ ዘንድ የሚወጣ የሚለውን ይሄንን አባቶች ሲያስረዱን የአብን ቀዳሚነት የአብን ምንጭነት አውቶቴዎስነትን ይናገሩና የወልድና የመንፈስ ቅዱስን ደግሞ ሪሌሽናሊ በዚህ ዲስክራይብ ያደርጉታል። ምዕራባውያኖቹ ግን ይሄንን አይመርጡ። ምዕራባውያኖቹ ከአብ ሳይሆን ወጣ የሚሉት ከመለኮታዊ ኡሲያን ወጣ ነው የሚሉት። ከመለኮታዊ ኡሲያ ወጣ ስንል ይሄን ማውን ኬርፉሊ ማስረዳት አለብን። ምን ማለት ነው? እንግዲህ ለአብ ብቻ አይሰጡትም። ለማን ይሰጡታል? ለወልድም ጭምር ይሰጡታል። ስለዚህ በወልድም በአብም ያለ ኤሴንስ ከሱ ነው የመጣው ብለው ይላሉ። ከሱ ነው የመጣው ብለው ይሉና የአብን ምንጭነትን አይደለም እነሱ የሚያጸኑት። ምንድነው የሚያደርጉት? ከሁለቱም የወጣ ነው ብለው ይላሉ። ይሄ ላይ ፎከስ ለሚያደርጉ ባህሪው ላይ ፎከስ ኤግዛክትሊ ኤሴንሱ ላይ ነው ፎከስ የሚያደርጉት። ምስራቃውያን ግን አብ ላይ ነው ፎከስ የሚያደርጉት። ፐርሰኑ ላይ ፎከስ የአብ ፐርሰንነትን እንደ ምንጭነትና እንደ ኮዝነት ይመለከቱታል። ይህን ስናገር በጥንቃቄ መናገር አለብን። ምክንያቱም ምንጭ ያደርጋሉ ኮዝ ያደርጋሉ ስንል ያቀዳድማሉ ያበላልጣሉ ማለት አይደለም። ፈጽሞ እንደዛ አይደለም። ግን አብ በማንነቱ ምንጭነትን እንድክ እንደ አንድ ባህሪው ነውና ምንጭነት በዚህ ምክንያት ማለታቸው ነው። ፕሮሲድ ሲሉ እንደዛ ማለታቸው ነው። እንግዲህ አሁን ቴክኒካሊ ምናልባት ዮሐንስ ላይ ጌታችን የተናገረው ነገር በጣም ተለጥጦ ሊሆን ይችላል ዝም ብለህ እንትን ስትል፣ ግን ዞሮ ጥያቄው መነሳቱ አይቀርም። ስለ ሶስት አካላት መጽሐፍ ቅዱስ ያስተምራል እና የሶስቱ አካላትን ሪሌሽንሺፕ ስተነትን ምንጭነትን ይዘህ ታዲያ እንዴት ነው የምንረዳው ማለት አይቀርም። እና ወይ እንደ ምስራቃውያኑ አብን እንደ ምንጭ ልትመለከት ነው፣ ወይም ደግሞ እንደ ምዕራባውያኑ ኤሴንሱን ወይም በአብ በወልድ ያለውን ኤሴንስን ከዛ ነው የሚመጣው ከዛ ነው የሚወጣው ብለህ ማለትህ የሚቀር አይሆንም። ይሄ ያው በቤተክርስቲያን እንዳልከው ቅድም እንዳልከው መከፋፈል በዚህ ነበረ። በምስራቃውያኑ ነበር የተስማሙት፣ ከአብ የሚወጣ ተብሎ ነበር የተስማሙት። ኋላ ግን
ምዕራባውያኖችን እንትን ያስገባሉ ፋሊኪዮ የምትባል የላቲን ክሎዝ ያስገባሉ ከወልድም ብለው ይጨምራሉ እና በዛ ምክንያት የምዕራብና የምስራቅ ቤተክርስቲያን ለመቆራረጥ ምክንያት ይሆንባቸዋል። ምክንያቱም ለምስራቃውያኑ ይሄ የአብ ምንጭነት በጣም ትሪኒቴሪያን እንትኑ ለማስረዳት ሶ ቃሉ በጣም ዲስቲንክት ነው፣ የተለየ ነው። እንደውም እነ ባሲል እነ ግሪጎሪ ኦፍ ኒሳ ምናምን በዚህ ጉዳይ ላይ በደንብ ያወራሉ። ለምሳሌ ፕሮሲድ አደረገ ባንልና ልክ ወልድን እንደምንለው ተወላዲ ብለን ብንለው አብ ሁለት ልጆች ሊኖሩት ነው እና መንፈስ ቅዱስ የኢየሱስ ወንድም ሊሆን ነው ይላሉ። ከዛ ደግሞ ከወልድም ደግሞ ወጣ ወይም ደግሞ ከወልድም ገነሲስ አደረገ ተወለደ ብለን የምንል ከሆነ አብን አያት ልናደርገው ነው። ሊትራሊ እንደዚህ ያሉ ነው የሚጽፉት። ዴርፎር እነዚህን ኢምፕሊኬሽኖች በሙሉ ያስወግዱና መንፈስ ቅዱስ ከአብ ጋር ያለው ግንኙነት ወጣ ወይም ፕሮሲድ አደረገ በሚለው ነው ማስረዳት ያለብን። ወልድን ደግሞ ገነሲስ ወይም ደግሞ ተወላዲ በሚለው ነው ብለው እንትን ይላሉ። ሶ ቴዎሎጂካል ኢምፕሊኬሽኖችም አሉት ማለት ነው እንግዲህ። ስለዚህ ምናልባት ከዚህ ጥያቄ ጋር በተገናኘ አንድ ሰው የምስራቃውያኑን አመለካከት ቢቀበል፣ ሌላ ሰው ደግሞ የምዕራባውያኑን አመለካከት ቢቀበል ነገረ ድህነታችን ላይ አፌክት ያደርጋል? ፈጽሞ። እንግዲህ አሁን ምን ልበልህ መሰለህ፣ አማዱን ነው እንድትረዳ የሚጠበቅብህ እዚህ ላይ። ለምሳሌ አሁን ትምህርተ ክርስቶስ ላይ ዋና የምትለውን ነገር እንድትቀበልም እንድትረዳ የሚያስፈልግ ክርስቶስ ፍጹም አምላክ መሆኑ ፍጹም ሰው መሆኑ እንድትረዳ ያስፈልጋል። ከዛ በኋላ ፍጹም አምላክና ፍጹም ሰው በአንድ አካል እንዴት ተገለጠ የሚለውን ስትመረምር እዛ ውስጥ ዲስከሽን ምን ይፈልጋል አለ አይደለ? አንድ ብቻ ፎርሙላ ካልተከተልክ ውድቅ ነህ አትለውም። ግን አማዱ እንድትከተል ይጠበቅ። በስላሴም እንደዛ ነው። እግዚአብሔር አንድ ነው የሚለውን እንድትቀበል እግዚአብሔር ደግሞ በሶስት አካል ተገልጧል የሚለውን እንድትቀበል ግድ ይላል የክርስትና ትምህርት። ግን በዛ ውስጥ ያሉ የአካላቱን ሪሌሽንሺፕ እንዴት ነው የምናስረዳው ብለህ ስትል የምስራቃውያኑን የአብን ቀዳሚነትን ትራዲሽን ይዘህ ማስረዳት ነው እሱ ለመጽሐፉ እንድታስረዳ ይረዳሃል? ወይስ ደግሞ የምዕራቡን አይደል የወልድና የአብን መንፈስ ቅዱስን መላክን ብትይዝ ነው መጽሐፍ ቅዱስን የበለጠ እንድታስረዳ የሚረዳህ የሚለውን እሱ ኦፕን ነው የሚሆነው። ዲቴሉ ኦፕን ነው የሚሆነው እንዳደክበት ትራዲሽን ይዘህ እንትን የምትለው እንጂ ከነገረ ድህነት ጋር ከዛ ጋር ፈጽሞ የሚገናኝ አይደለም። ዲቴሉን ያው ሞር ለቴዎሎጂያን ነገር ነው እንጂ ያው ለማወቅ ለመረዳት ቅድም እንዳልከው ላደክበት ትራዲሽን የትኛው ነው የሚቀርበው ለማለት ነው እንጂ አንድ ሰው የኢስተርኑን አመለካከት ቢቀበል ወይም ዌስተርኑን ቢቀበል ከነገረ ድህነት ይጎላል ማለታችን አይደለም። ነገረ ድህነት ላይ ፕሮባብሊ ኢምፕሊኬሽን ያለው ልክ አሁን ስላሴን ወደ መካድ አይነት ስትመጣና አለ አይደለም ወደ ትሪኒቲ የሚባል የለም ብለህ እሱ እንዲና ወደ ማድረግ ስትመጣ እሱ ነገረ ድህነት ቀጥታ ኢምፕሊኬሽን ዋና የሚባለው እግዚአብሔር አንድ መሆኑን እና በሶስት አካል መገለጡን እሱን ከካድ ነው እሱ ሌላ ችግር ነው የሚፈጥርበት። ግን በጣም ዲቴል የሆኑ ነገሮች እነሱ ላይ ግን ልዩነቶቻችንን መጠበቅ እንችላለን። በጣም አሪፍ። ወደ ሰባተኛው ጥያቄ እንምጣ። ህልዝ የሚባል ጥያቄያችን እንደዚህ ይላል። በብሉይ ኪዳን ዘመን መንፈስ ቅዱስ እንዴት ነበር የሚሰራው? እንግዲህ በብሉይ ኪዳን መንፈስ ቅዱስ አንድም በአዲስ ኪዳን እንደምናየው ዲስቲንክት የሆነ የተለየ አካል ሆኖ አናየው በግልጽ። ይሄ መረዳት በጣም ፍንትው እያለ የመጣው በአዲስ ኪዳን ነው። እሱ በደንብ መሰል አለበት። ነገር ግን መንፈስ ቅዱስ በስራው ከሆነ የተጠየቀ ያለው በጣም ኮመን የሆኑ ስራዎችን በመስራት ነው የሚገለጠው። አንደኛ ፍጥረት ውስጥ ነበረ። የግዙፉ ዓለም ፍጥረት ውስጥ የእግዚአብሔር መንፈስ እንደነበረና የተዘባረቀው ነገር እግዚአብሔር ኦርደር ስርዓትና ቢዩቲ ሲሰጠው መንፈስ ቅዱስ ኤጀንት እንደነበረ በፍጥረት ይነግራል። በፍጥረት ብቻ ሳይሆን እንግዲህ ከፍጥረት ጋር በተያያዘ ወደዚህ ሁለት በጣም የቤተ መቅደሱ መሰራት እና የአዲሱ ቤተ መቅደስ መሰራት እነዚህም ላይ መንፈስ ቅዱስ ይጠቀሳል። እነዚህ ምናልባት ቴማቲካሊ ኮኔክሽን ስላላቸው ነው፣ ግን ወደዛ ውስጥ አልገባም። ግን ሁለተኛው መንፈስ ቅዱስ በጣም በግልጽ ለምሳሌ ቤተ መቅደሱ በሚገነባ ጊዜ በለነ ባስሌል እና ለመሳሰሉት ሆክማ ይሰጣቸው ጥበብ ይሰጣቸዋል ይላል። አንድ መንፈስ ቅዱስ ያደርጋል የሚባለው ጥበብን
መስጠት ነው። ይሄንን የሚገርመው የመጀመሪያ መገናኛ ድንኳን ሲሰራ ብቻ ሳይሆን ሁለተኛው ቤተ መቅደስ ሰለሞን በኋላ የፈረሰውን ቤተ መቅደስ ማለት ፈርሶ የሚገነባውን ቤተ መቅደስ ሲሰራ ተመሳሳይ ነገር ነው። በመንፈስ ነው የሚሰራው እንጂ በኃይል በብርታት አይደለም ብሎ ይናገራልና የእግዚአብሔር መንፈስ ኢን ዘ ቢልዲንግ ፕሮሰስ ውስጥ አክቲቭ እንደሆነ ይናገራል። ከዛ ባለፈ መንፈስ ቅዱስ በኦቲ ውስጥ በጣም ዶሚናንት ምን ለምሳሌ በፕሮፌሲን ኢኔብል በማድረግ ሰዎች ላይ በመምጣትና በእርግጥ በጣም ብዙ አይደለም ብዙዎቹ ነቢያቶቹ የእግዚአብሔር ቃል ወደ እኔ መጣ ነው የሚሉት ወደ እግዚአብሔር ቃል ሲመጣ ነው ትንቢት የሚናገሩት ግን የእግዚአብሔር መንፈስ በላያቸው ላይ መጥቶም ትንቢት ተናገሩ የሚል አለ። ዜርፎር አንድም ግልጽ የሆነው የመንፈስ ቅዱስ ስራ ነቢያቱን የእግዚአብሔርን ድምጽ እንዲናገሩ ማድረግ ነው። ከዛ በጣም ግልጽ ደግሞ የሆነና በጣም የተደጋገመው በሊደርሺፕ ውስጥ ያለው ሮል በተለይ ይሄ በሙሴ ዘመን ማየት ይችላል። እሱ ላይ የነበረው መንፈስ ሰባዎቹ ላይ ሲመጣ ስፒሪት ኦፍ ፕሮፌሲ ነው። ፕሮፌሲም ስፒሪት ነው ግን የሊደርሺፕ ፕሮፌሲ ነው። ከዛ በኋላ ኢያሱም ላይ ተመሳሳይ ያው መንፈስ ሲመጣ ሊደሮቹ ከኢያሱም በኋላ መሳፍንቱ ላይ በሙሉ ሲመጣና የእግዚአብሔር መንፈስ ሲመጣባቸው ኢምፓወርድ ሲያደርጋቸው ህዝቡን ሲያስጥሉ ሲያሳርፉ ሲገዙ ትመለከታለህ። እስከ ሳኦል ድረስ እስከ ዳዊት ድረስ ይሄዳል እና መሪዎች ላይ መምጣትና ሊደርሺፕን ኢኔብል ማድረግ ህዝቡን ማሳረፍ as a power ሊብሬት የማድረግ ነፃ የሚያወጣ ኃይል የሚያስተዳድር የመሪዎች ጥበብ የሚሰጥ ሆኖ በጣም ይደጋገማል። therefore በጣም ተደጋጋሚው ትንቢትን ከሊደርሺፕ ጋር ከክሪኤሽን ጋር በተያያዘ በኦልድ ቴስትመንት በጣም በተደጋጋሚ መንፈስ ቅዱስ ይነሳል። ኦኬ በጣም አሪፍ። ወደ ስምንተኛው ጥያቄ እንምጣ። ቻሱንዳ የሚባል ጠያቂያችን እጁን አንስቷልና እንደዚህ ይላል መንፈስ ቅዱስን መስደብ ማለት ምን ማለት ነው? የማቴዎስ ወንጌል ምዕራፍ 12 ከቁጥር 30 ጀምሮ ስለዚህ እላችኋለሁ ኃጢአትን ስድብን ሁሉ ለሰዎች ይሰረይላቸዋል ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። ሌላ ዴሊኬት ክፍል ነው። በነገራችን ላይ ማርቆስና ማቴዎስ እሱን ታሪክ ሲያቀርቡትና ሉቃስ ሲያቀርቡ ስላይትሊ ዲፈረንስ አለው። በቤልዘቡል ኮንትሮቨርሲ ወይም ደግሞ በቤልዘቡል በነበረው ውዝግብ ነው በአጋንንት አለቃ አጋንንት ያወጣል ተብሎ ማለት ነው ጌታችን እና በዛው ውስጥ በአጋንንት ማውጣ ከሆነ አጋንንት ራሱ ተከፋፍሏል እያለ ጌታ ምላሽ የሚመልስበት ነው። the point is ምንድነው መንፈስ ቅዱስን መስደብ ብለን ስንል በእግዚአብሔር መንፈስ ይሄን የሚሰራ ከሆነ ብሎ ይናገራል ወይም ደግሞ በእግዚአብሔር ጣት ይሄን የሚሰራ ብሎ ከሆነ ይናገራል። መስደቡ ምን መሰለህ the only ወደ እግዚአብሔር የምትቀርብበትን መንገድ እሱን ራሱን ሪጀክት ካደረከው ሌላ መግቢያ መንገድም የለም አይደለ እንዴ? ሶ በእግዚአብሔር ኃይል ታምራትና ምልክት እያደረጉ ይሄ እግዚአብሔር አይደለም የምትሉኝ ከሆነ በምን መንገድ ነው ወደ እግዚአብሔር ልትመጡ የምትችለው? ሶ ራስ ላይ የሚቆልፍብህ ነገር ነው። therefore እንደው የሆነ አይነት ንግግር ሳት ብሎ የምትናገረው ስድብ ምናምን ሳይሆን ኮንሲስተንት የሆነ ቋሚ የሆነ ሪጀክሽን እግዚአብሔር የሚሰራበትን መንገድ ወይም የእግዚአብሔርን የተዘረጋ ክንድ ለምሳሌ በጌታችን በኢየሱስ ክርስቶስ የሚያደርገውን የተገለጠ የእግዚአብሔር ክብርና ክንድን ከእግዚአብሔር አይደለም ብለህ የምትል ከሆነ ይሄ ንቀትና ይሄን ማክፋፋት ወደ እግዚአብሔር መግቢያ ሌላ ምንም አማራጭ አይኖርም። therefore ራስ ላይ እንደመተኮስ አይነት ነው። ስድብን አንዳንድ ሰዎች ከምን ጋር ያያይዙታል? እንደው ሳት ብሏቸው ከሚናገሯቸው ወይም ሆነ ተማረው ከሚናገሩት ነገር ጋር ያያይዙታል። እሱ አይደለም። በቋሚነት የእግዚአብሔርን አሰራር አክቲቭ አሰራርን ምን ማድረግ ነው አይደለም ብለህ መካድ ነው። because እግዚአብሔር በዛ ማካኝነት ነው አይደል? በመንፈስ ቅዱስ ነው አንተን የሚወቅስህ አንተን ወደ ራሱ የሚያቀርብና ለሱ የምትዘጋ ከሆነ ሌላ እድል ሊሰጥ አልችልም ወይም ሌላ አማራጭ የለኝም ነው እግዚአብሔር ሊልህ የሚችለው። በሉቃስ ደግሞ ይሄ ታሪክ እንዴት ነው የሚሆነው? ደቀ መዛሙርቱ ፐርሲኪዩት በሚደር ምዕራፍ 12 ላይ ይመስለኛል 12 ቁጥር 8 ላይ እንደዚህ ነገር ይመስለኛል እና ሉቃስ ትንሽ ለወጥ ያደርገዋል። ምንድነው መከራ በሚደርስባችሁ ጊዜ መንፈስ ቅዱስ የምትናገሩትን ይሰጣችኋል ይላል። የምትናገሩትን ይሰጣችኋል። ግን ሉቃስ ትኩረቱ ምንድነው? መንፈስ ቅዱስን ያው ከንግግር ከምስክርነት ጋር ነው የሚያያይዘው። ትኩረቱ ምንድነው? መንፈስ ቅዱስ በዛ በሚያስጨንቋችሁ ሰዎች ፊት እንድትመሰክሩ ሲያበረታችሁ እና ፐብሊክሊ ስለ ኢየሱስ ክርስቶስ ምስክር ልትሆኑ በሚገባባችሁ ጊዜ የምታፍሩበት ከሆነ በቃ ይሰረይላችሁ። ይሄም አሁን እንደው አደባባይ ላይ ስለመመስከር አይደለም፣ ጌታን በአደባባይ ስለመካድ ነው። it's not just a matter of like የመናገርና ያለማን በቃ አልተናገርኩ ማለት አይደለም። የሱ ሳይሆን በአደባባይ የኢየሱስ ክርስቶስ ምስክር ሆነህ
ምስክር ሆነ ማለት ነው። የሱን ወንጌል ይዘ የሱን ህይወት ይዘ መገለጥ የማትችል ከሆነ መንፈስ ቅዱስ ይህንን ሊረዳ ሲችል ከሱ የምትጎድል ከሆነ ከህይወትም ማብረህ ጎደልክ ማለት ነው። therefore that ያን ነው እንግዲህ ብላስፈሚ የሚያደርገው ማለት ነው። ምክንያቱም እግዚአብሔር ሊረዳ እጁን ዘርግቷል፣ በምልክትና በድንቅ እያሳየ ነው። እግዚአብሔር ሊረዳ አስታጥቆሃል። ነገር ግን እሱን አጌንስት ወይም እሱን ተቃውመህ ወደ ኋላ የምታፈገፍግ ከሆነ ያው የሞት ቀጠና ውስጥ መሆነ አይቀርም እና እሱን ኃጢአት ሊሰራይልህ አይችልም ወይም ደግሞ ሌላ አማራጭ እግዚአብሔር ሊሰጥህ አይችልም የሚል አይነት ትርጓሜ ያለው። በጣም አሪፍ። ምናልባት ከዚሁ ጥያቄ ጋር በተገናኘ መንፈስ ቅዱስ በሌላ መንገድ ሲተረጉሙ ሰዎች የሰሙታል። አገልጋዮችን በተመለከተ አገልጋዮች በተለያየ መንገድ የሚያገለግሉ በተለይ ከዴሊቨራንስ ጋር በተገናኘ የሚያገለግሉ አገልጋዮችን አይ የእግዚአብሔር አገልጋይ አይደለም ብሎ እነሱ ሪጀክት ማድረግ በእነሱ ውስጥ የሚሰራውን መንፈስ ቅዱስን መስደብ ነው የሚል ሐሳብ የሚያነሱም አሉ። ወደዚህ ልናወርዶ እንችላለን። ወደዛ የሚወርድ አይደለም። እንድንመረምር መጽሐፍ ቅዱስ ራሱ ይነግረናል። therefore ሰዎች እንደው ዝም ብለው በተለይ እኛ ባለንበት መጨረሻው ዘመን ሰይጣን ምልክት ድንቅ ሊያደርግ ይችላል ተብሎ ተነግሮናል። therefore አይናችንን ከፍተን እንድንመረምር ተነግሮናል። therefore በዛ መንፈስ ሰዎች እንደዚህ አይነት ነገሮችን አይናቸውን ከፍተው ቢመረምሩና አይመስለኝም ብለው ቢሉ ሊሆን ይችላል። ነገር ግን በየትኛው መንገድ እግዚአብሔር ሲሰራ አይመስለኝም ስትልኩ የሚመስልህ ደግሞ ነገር ሊኖር ይገባል አይደል? እግዚአብሔር የሚሰራባቸውን ቦታዎች ደግሞ እውቅና እንድትሰጥ ደግሞ ይጠበቅባል። ሁሉም ላይ እግዚአብሔር እንደማይሰራ ምትዘጋ ከሆነ ዞሮ እግዚአብሔር በእነዚህ አማካኝነት ነው ልብን ኮንቪክት የሚያደርገው፣ በእነዚህ አማካኝነት ነው አንተን የሚያቀርብ የሚያንጽህ ህይወት የሚሰጥህና እሱ ላይ ነው እየዘጋ ያለውና ያ አይነት ቋሚ አመለካከት ከሆነ አደጋ ውስጥ ነው ራሴ ያለው። ነገር ግን በጄኒውን በሆነ ራስን ህይወትን ከመጠበቅ ቤተክርስቲያንም ከመጠበቅ አንፃር ይሄ ነገር ብለህ የምትሰጠው ስህተት እንኳን ቢሆን እግዚአብሔር ነው ኦፌንድ የሚያደርገው አይደለም። እሺ፣ በጣም ጥሩ። 9ኛው ጥያቄ መንፈስ ቅዱስ በቤተክርስቲያን ታሪክ ውስጥ ሰፊ ቦታ እንደ ነገረ ክርስቶስ ለምን አልተሰጠውም? የተረሳው አምላክ የሚባለውን አስተሳሰብ ማለት ነው። አንተም ከዚህ በፊት ክላስ ውስጥ ታስተምረን ነበርና እንዴት ታያለህ? ሰፍረል ምክንያቶች አሉት። በርግጥ ቅድም እንደተባለው መጀመሪያ ላይ እንዳነሳ ነው መንፈስ ቅዱስ በድህነት ስራ ውስጥ የወሰደውን ግብር ነው ምድር የሚያደርገው በጌታችን በኢየሱስ ክርስቶስ የተሰራውን ስራ የሚያድል እንጂ ስለራሱ እንትን የሚል አይደለም፣ ራሱን የሚያቀርብ አይደለም። እና ያ ምን እንዲያደርግ አድርጎታል? ሂድ እንዲያደርግ ያደረገው ይመስላል። አይተ እንደሆነ ጌታችን ኢየሱስ ክርስቶስ ያደረገውን ለአማኞች ለቤተክርስቲያን በመስጠት ጌታን ማክበር እና ሰዎችን እንደዛ ነው እንግዲህ አንድም የወሰደው ግብር ይመስላል እንደዛ እንዲሆን ያደረገው። ከሁሉ በላይ ግን በቤተክርስቲያን ታሪክ ውስጥ ስለተባለ ቤተክርስቲያን ታሪክ ውስጥ የመጀመሪያዎቹ 400-500 ዓመታት የክርስቶስ ኢሹ በጣም በከፍተኛ ሁኔታ ዶሚኔት አድርጎ የያዘበት ነው ማለት ነገሩ በቀላሉ አልተረዱትም ነበር። አንድም የክርስቶስ ብቻ ሳይሆን የወልድና የመንፈስ ቅዱስ ከአብ ጋር ያላቸውን ሪሌሽንሺፕ ማስረዳት በተለይ 3ኛው መቶ ክፍለ ዘመን በጣም ያስጨነቀ ነበር። እሱን ማረም ከዛም እኩልነታቸውን ካጸኑ በኋላ በኒቂያ ያን ነገር ሪዞልቭ ካደረጉት በኋላ ደግሞ ወደ ጌታ ኢየሱስ ክርስቶስ ደግሞ ተመልሰው ታዲያ እኩል ከሆኑ አሁን ፍጹም አምላክን ፍጹም ሰውነት በአንዱ አካል እንዴት ተገለጠ የሚለው ጥያቄ ደግሞ አፖላሪስ ሲያነሳ እሱን ደግሞ ለመመለስ ረጅም ርቀት ደግሞ ይሄዳሉ። therefore ይሄ ትልቅ የቤት ስራ ያለብን ሌላ ጉዳይ ደግሞ አናነሳም የሚል ይመስላል። አልተነሳም አይደል? ተነስቷል። ለምሳሌ በቁስጥንጥንያ ጉባኤ በ380 ላይ ተነስቷል። ጎርጎርዮስ አንስተዋል። በተለይ የምስራቃውያን አባቶች ምንላቸው በሙሉ በዚህ በጣም የሚመሰገኑ ናቸው። የመንፈስ ቅዱስን አምላክነትን በተመለከተ በመሞገት ብዙ ኦሪየሽኖች አሏቸው። እነ ባሲል አላቸው፣ እነ ጎርጎርዮስ ኒዛናዙስ አሏቸው፣ አትናቴስም አለ። ብዙዎቹ እዚህ ላይ በመንፈስ ቅዱስ አምላክነቱን በመሞገት ያው ትልቁ ኢሹ የነበረው አምላክነቱን ማስረዳት ነው። እንዴት ነበር ያስረዱ የነበሩት? ከሚሰራው ግብሩ ይነሱና ይሄን ሊያደርግ የሚችል ለምሳሌ መቀደስ ቅዱስ ፍጹም ቅዱስ የሆነ ነው ሊቀድስ የሚችለው እያሉ ከግብሩ ተነስተው አምላክነቱን መመርመር ነበር ያደርጉ የነበሩት።
ዴርፎር ልክ ነው። ልክ እንደ ትምህርተ ክርስቶስ ትኩረት አልተሰጠውም። ትምህርተ ክርስቶስ ነገሩን በደንብ ይዞታል። ከዚህ ያልተፈቱ በጣም በርካታ ግራ የሚያጋቡ ጥያቄዎች ስለነበሩ ነው። ግን ደግሞ የምስራቃውያን አበው ደግሞ በተቻለ አቅም ለማስረዳት ሞክረዋል። ግን መልቲፕል ፋክተር ነው። አይ ቲንክ ከርኬነን የሚባል ጸሐፊ ያለ ኒማቶሎጂ የሚል መጽሐፉ ላይ 3 4 5 ነጥቦችን ለማስቀመጥ ይሞክራል። ቅድም እንዳልኩ አንድ መንፈስ ቅዱስ ራሱ የሚወስደው ግብር ፊት ለፊት የሚያወጣው አይደለም ይላል። የመንፈስ ቅዱስ በተለይ ደግሞ አንደኛው ደግሞ ችግሩ መሰለ ቤተክርስቲያን ተቋማዊነቷ በጣም እየተጠናከረ ሲመጣ ኢንስቲትዩሽናላይዝድ የሆነ ስትመጣ አክቲቭ የሆነ ዳይናሚክ የሆነ የስፒሪት ኢንቮልቭ መንቀሳቀስ በቤተክርስቲያን ውስጥ በተቋም እየተቀየረ ይመጣል፣ በስርዓት እየተቀየረ ይመጣል። ይሄ እዛው መጽሐፍ ቅዱስ ውስጥ በእውነት የምታየው ነው። ሐዋርያት ሥራ ውስጥ አይተን በጣም ዳይናሚክ ነው አይደል? መንፈስ ቅዱስ ይናገራል፣ ታምራት ያደርጋል፣ ይመራል፣ ድምፁ ምኑ በጣም እንትን ነው። ግን የሐዋርያ ጳውሎስ መልእክቶችን ሂደ በተለይ ተቋማዊ ደብዳቤዎች ምንላቸውን ተመልከታቸው። ቤተክርስቲያን በድቁና በፓስተር በምናምን የተደራጀች ኢንስቲትዩሽናል ቅርጽ ስትይዝ መንፈስ ቅዱስ ከጭራሹ የማይነሳ የሚገርም ሐዋርያ ሥራ ውስጥ እኮ ወደ በጣም ብዙ ጊዜ እኮ ነው ኦልሞስት ኤቭሪ ላይን ውስጥ ያለ ነው መንፈስ ቅዱስ። ግን ኢንስቲትዩሽናላይዝ እያደረገች ስትመጣ ይሄ ዳይናሚክ የሆነው ስፒሪት ወርኪንግ ብዙ የለም። ተቋማዊ አደረጃጀቱ ላይ ነው የሚመጣው እና ይሄ ቤተክርስቲያን ታሪክ ውስጥ በጣም እየተጠናከረ መጣ። በተለይ ቀኖናው እየተደራጀ ሲመጣ በቃ የእግዚአብሔርን ድምጽ የእግዚአብሔርን ስራ በቀኖናው ውስጥ የታሰረ ስለሆነ ከዛ ውጭ ያለ ነገር በሙሉ አደጋ ነው። የማለት በተቋም ኤክሊሲያውን እና ኤክሊሲያዊ አደረጃጀቱን ብቻውን የማመን እና ዳይናሚክ ለሆነው ለስፒሪት ወርኪንግ የተወሰነ አላለ መዘጋት መጥቷል። እሱ ችግር ነበር። ለሱ በጣም በርካታ ሌሎች ተደራቢ ምክንያቶችም ነበሩና እነሱ ናቸው። አንድ ፋክተር አይደለም፣ መልቲፕል ፋክተር የተለያዩ ፋክተሮች አሉ። ኦኬ፣ በጣም ጥሩ። ወደ መጨረሻው ጥያቄያችን እንምጣ። 10ኛው ጥያቄያችን ያው ከታሪክ ጋር የሚገናኝ ነው። በተለይ መንፈስ ቅዱስና ተሐድሶ እንዴት ይታያል? ለተሐድሶ እንቅስቃሴ መንፈስ ቅዱስ የነበረው ሚና ምን ይመስል ነበር? እኔ አሁን ተሐድሶ ስል ሁለት ተሐድሶ ማለት ጀምሬያለሁ። የሉተርና የካልቪን ነው የሚሉት ዋናው ተሐድሶ። በርግጥ በፕሮቴስታንቶቹ እሱን ነው በርግጥ ትልቅ ነው። ግን እሱ ተሐድሶን ክሪስቶሎጂካሊ እና ሶትሮሎጂካሊ ነው ዋና ብዬ የምለው ማለት ነው። ክርስቶስ ላይ ያለንን መረዳትና ድነት ላይ ያለንን መረዳት በተለይ እሱን በደንብ ያስተካከልልን ነው። ከሞላ ጎደል ቅዱሳት መጽሐፍት ላይ ያለንን መረዳት እንደዚህ ያስተካከል ነው። ሁለተኛው ትልቁ ተሐድሶ ብዬ የምለው መንፈስ ቅዱስ ላይ ደግሞ ያለንን መረዳት ከእንደገና ሐዋርያት ሥራ መጽሐፍን በማንበብ ከእንደገና ሌላ አይነት ተሐድሶ መጣ ብዬ የምለው በፔንቴኮስታውያኖቹ ነው። ዴርፎር 1900 ላይ ያለውንም ተሐድሶ ነው የምለው። 15 እነ ሉተር የነበሩበትንም ጊዜ ተሐድሶ ነው የምለው። አሰራሩ ልዩ ነው። አሁን የቀደም የነ ሉተር የነ ካልቪን ተሐድሶ ዋናው ትኩረታቸው እንዳልኩት ክሪስቶሎጂካሊ ነው። ድህነትን ክርስቶስን ወደ ክርስትና ቴዎሎጂ ማዕከል ማምጣት፣ ድህነትን ማስረዳት፣ ድህነትን በቤተክርስቲያንና ቤተክርስቲያን ስርዓት አለመቆለፍ፣ እነዚህን ማስተካከል ነው እና ደግሞ ትኩረት ያገኙ መጽሐፍቶች ያው ሮማንስን ከእንደገና እናንብበው እንደዚህ አይደለም ብለው ያንን ማስተካከል ነው። እዛ ውስጥ መንፈስ ቅዱስ የሰጠው ሮል በጣም ሊሚትድ ነው። መንፈስ ቅዱስ ከምን ጋር ተያይዟል? ከድህነት ጋር ተያይዟል። ኦፍ ኮርስ ህይወት የሚሰጠን እሱ ነው ብለው የተሐድሶ አባቶች በሙሉ ይቀበሉ ነበር። ሁለተኛው መንፈስ ቅዱስ ከመጽሐፍ ቅዱስ እስትንፋሰ እግዚአብሔርነት ጋር መንፈስ ቅዱስ እስትንፋሰ እግዚአብሔር ሰጥቷል ብለው በሚዘገበበት ጊዜ መጽሐፉን መንፈስ ቅዱስ መርቷቸዋል፣ እኛም በምናነብበት ጊዜ አብሮትን ይሰጠናል በሚል ይነሳ ነበር በጣም ሊሚትድ በሆነ መንገድ። ከተሐድሶ ከአበይቱ ባይሆንም ከደቂቁ ከምንላቸው የተሐድሶ እንቅስቃሴዎች በተለይ እነዚህ ሜኖናይቶቹ እነሱ ለመንፈስ ቅዱስ የበለጠ ትኩረትን ይሰጡ ነበር። በተለይ ሉተር ቅዱስ ቃሉ ላይ ያለው ትኩረት አለ፣ ግን ቅዱስ ቃሉ ያለ መንፈሱ እኮ ምንም አይደለም ብለው ይሉት ነበር እና መንፈሱ ስለ መንፈሱ የተሰጠው እንትን ሊሚትድ ነው የሚል ትንሽ ጫን ያለ እንትን ነበራቸው። ግን ዞሮ ያ ተሐድሶ እንዳልኩ ክሪስቶሎጂካሊ ሶትሮሎጂካሊ በጣም ሲግኒፊካንት ነው። ትምህርተ ክርስቶስና ትምህርተ ድህነትን አስመልክቶ በጣም የቤተክርስቲያን አቧራ ያራገፈ እና ብድግ ያደረገን አይን ገላጭ ነው። ሮሜንም በደንብ እንድንረዳ ያደረገን። ሁለተኛው ትልቁ ተሐድሶ ግን ጴንጤቆስጣውያኖች በመጡ ጊዜ ነው። እሱ ምንድን የሆነው ቤተክርስቲያን መታደስ ያለባት አንድ ትልቅን ኤሪያ ያነሳው መንፈስ ቅዱስ ላይ ያላትን ግንዛቤ ነው ከእንደገና ያጎላው። በተለይ መንፈስ ቅዱስ ከድህነት ከእስትንፋሰ እግዚአብሔር ጋር ብቻ የተያዘ ብቻ ሳይሆን አሁንም በቤተክርስቲያን ህይወት ውስጥ
አክቲቭሊ ሊሰራ የሚገባ ካሪዝማታዎቹ ሊገለጡ እንደሚችሉ ጸጋ ስጦታዎቹ ሊገለጡ እንደሚችሉ አክቲቭሊ ቤተክርስቲያን ሐዋርያ ስራን በሚመራበት መንገድ ሊመራ እንደሚችል ያሳየ ሌላ እንቅስቃሴ ነው የፔንቴኮስታሉ እንቅስቃሴ እና እሱ ላይ ደግሞ በጣም ይገናል ማለት ነው። ኦልሞስት ከ1900 በኋላ ለመንፈስ ቅዱስ የሚሰጠው ትኩረት በተለይ ለሐዋርያ ስራ መጽሐፍ ልክ ሮሜ እንደተነበበ ማለት ነው በሉተር አሁን ደግሞ ሐዋርያ ስራና በመንፈስ ቅዱስ ቤተክርስቲያን ውስጥ ያለውን ድርሻ በማሳየት ረገድ 1900 የነበረው እንቅስቃሴ በደንብ ሌላ ትልቅ ነገር ያመጣል። በተሐድሶ ውስጥ እንደዛ ነው ብዬ ነው የማስበው። ዋናው አበይት ተሐድሶ ጊዜ ውስጥ ቀዝቀዝ ያለ ቢሆንም ሁለተኛው ተሐድሶ ብዬ የምለው የፔንቴኮስታኖቹ ተሐድሶ ላይ ግን በደንብ ትኩረት ያገኛል። በጣም አሪፍ። እንግዲህ የክላሳችን ደውል ተደውሏል። 10 ጥያቄዎች አንስተን ነበር። 10ቱም ጥያቄዎች በሚገባ አክሊሉ መልሶልናል። ጸጋ ይብዛልን፣ እናመሰግናለን በጣም። ቀጣይ እንግዲህ በክፍል 2 መንፈስ ቅዱስና አማኝን በተመለከተ ይሄ ደግሞ በጣም ወሳኝ ርዕስ ነው። እነሱን በተመለከተ የምናነሳቸው ጥያቄዎች ይኖራሉ፣ ከእናንተ የመጡ ጥያቄዎች። ስለዚህ ሳምንት በዚሁ ሰዓት እንገናኛለን። ዘውትር ቅዳሜ ማታ 2 ሰዓት ላይ የቴዎሎጂ ክላሳችን ይጀምራል። እስከ ሳምንት የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።